እስቲ ዛሬ ስለ ካልኩለስ እንነጋገር። ሙሉ የካልኩለስ ሐሳቦችን በአንድ የቲክቶክ ቪዲዮ ላይ መነጋገር ባንችልም ዋና ዋና ሐሳቦቹን ግን ማንሳት አያቅተንም። ስለ ካልኩለስ ከመነጋገራችን በፊት የግድ ስለ ሊሚት ሐሳብ መነጋገር ይኖርብናል። ያለ ሊሚት ሐሳብ ካልኩለስን ማሰብ በጣም ይከብዳል። ስለ ሊሚት ስንማር ወይንም ስናነብ ደግሞ እንደዚህ አይነት ነገሮችን ማየታችን አይቀርም። እነዚህ ነገሮች ምንድናቸው የሚለውን ነገር ከማየታችን በፊት ግን ሊሚትን በቀላሉ እንድንረዳ ይረዳናል ብዬ ያሰብኩትን አንድ ምሳሌ ላሳያችሁ። እዚህ ጋር አንድ መንገድ አለ እንበል። በመንገዱ መሃል ላይ አንድ ገደል አለ ብንል አንድ ሰው እየተራመደ ሄዶ እዚህ ገደል ጫፍ ላይ ሲደርስ ቢቆም እኛ ደግሞ እዚህ ከሩቅ አይተን ይሄ ሰውዬ ከዚህ በላይ ከተራመደ ይወድቃል፣ የመጨረሻው ሊሚት ላይ ደርሷል ልንል እንችላለን። ግን የሚያጎላ ነገር አምጥተን ብናየው ገደል ሳይገባ ትንሽ ወደፊት መጠጋት እንደሚችል እንረዳለን። አሁን ደግሞ መልሰን አይ የመጨረሻው ሊሚት ላይ አልደረሰም፣ ሳይወድቅ ትንሽ ወደፊት መጠጋት ይችላል እንላለን። አሁንም ካስጠጋነው በኋላ አይ በቃ ከዚህ በላይ መጠጋት አይችልም፣ የመጨረሻው መጠጋት የሚችልበት ሊሚት ላይ ደርሷል እንላለን። ግን አሁንም ጠጋ አድርገን ብናየው አሁንም በጣም ትንሽ ወደፊት ፈቀቅ ማለት እንደሚችል እንረዳለን። እንዲህ እያለ ይሄድና የመጨረሻው የምር ሊሚቱ ሲያልፍ ያ ሰው ይወድቃል። በሂሳብ ውስጥም ሊሚት እንዲሁ ነው። እስቲ ቀደም ብለን ወዳየነው ኢኩዌሽናችን እንመለስ። እስቲ መጀመሪያ ደግሞ ይህንን ክፍል እንየው። ኤፍ ኦፍ ኤክስ ምን እንደሆነ ከዚህ በፊት በሌላ ቪዲዮ ላይ ተነጋግረናል። እሱን ቪዲዮ ላላያችሁ በቀላሉ ኤፍ ኦፍ ኤክስ ምን እንደሆነ ልንገራችሁ። ኤፍ ማለት ፈንክሽን ማለት ነው። በሂሳብ ውስጥ ፈንክሽንስ የምንላቸው የተለያዩ ስራዎችን የምንሰራባቸው ማሽን እንደማለት ናቸው። ለምሳሌ አንድ ፍሪጅ ቢኖርና ወደ ፍሪጁ የሞቀ ውሃ ብንከት ከጥቂት ጊዜ በኋላ ቀዝቃዛ ውሃ ይሰጠናል። ያስገባነው የሞቀ ውሃ ኢንፑት ሲሆን ያገኘነው ቀዝቃዛ ውሃ አውትፑት ነው። ይህንን በሂሳብ ላይ በምንጠቀምበት መንገድ እንጻፈው ብንል የተጠቀምነው ፍሪጅ ስለሆነ በፍሪጅ ፋንታ ኤፍ እንላለን። ከዛ ያስገባነው ኢንፑት በቅንፍ ውስጥ ሙቅ ውሃ እንላለን ማለት ነው። የሞቀ ውሃ የኛ ኢንፑት እንደሆነው ሁሉ በዚህ ኢኩዌሽን ላይም ኤክስ ኢንፑት ስትሆን አጠቃላይ ኤፍ ኦፍ ኤክስ ደግሞ አውትፑታችንን ይገልጻል። ኤፍ ኦፍ ኤክስን ስትፈልጉ ዋይ፣ በካልኩሌሽናችሁ ውስጥ በጣም ብዙ ፋንክሽኖችን እየተጠቀማችሁ ከሆነ ጂ ኦፍ ኤክስ፣ ኤች ኦፍ ኤክስ ማለትም ትችላላችሁ። ዞሮ ዞሮ እየገለጻችሁ ያላችሁት አውትፑትን ነው። ለምሳሌ ይሄ ፈንክሽን ማንኛውንም ቁጥር ስትሰጡት ወደ አንድ የሚቀይር ነው። ለምሳሌ ኤፍ ኦፍ 1 አድርጋችሁ አንድን ብታስገቡ 1 - 3 ኦቨር 1 - 3 ይሆንና መልሳችሁ አንድ ነው የሚሆነው። ኤፍ ኦፍ 2 አድርጋችሁ ብትሰጡትም 2 - 3 ኦቨር 2 - 3 ይሆንና የሚሰጣችሁ አንድ ነው። ኤፍን 100 ብታደርጉት 100 ሲቀነስ 3 ኦቨር 100 ሲቀነስ 3 ይሆንና የሚሰጣችሁ አንድ ነው። ስለዚህ የዚህን ፈንክሽን ግራፍ ስንሰራ ይሄ የአንድ ሌቭል ቢሆን ኔጌቲቭ 7ም ኔጌቲቭ 6ም ኔጌቲቭ 5ም ኔጌቲቭ 4ም ኔጌቲቭ 3ም ኔጌቲቭ 2ም ኔጌቲቭ 1ም ዜሮም ብትሰጡት 1 2 4 5 6 7 ሌላም ቁጥርን ብትሰጡት የምናገኘው መልስ አንድ ይሆናል። ግን እኮ 3ን ግራፍ ላይ አላካተትካትም ልትሉኝ ትችላላችሁ። 3ን ግራፋችን ውስጥ ያላካተትኳት 3ን ፈንክሽናችን ውስጥ ስናስገባ ፈንክሽናችን ክራሽ ስለሚያደርግብን ነው። ማለትም ኤፍ ኦፍ 3 አድርገን ስንሰራ 3 - 3 ኦቨር 3 - 3 ይሆንና 0 ኦቨር 0 ሆኖ አንዲፋይንድ ይሆናል። ግን 3ን ትተን ለ3 ቅርብ የሆነ ቁጥር ብናስገባ ማለትም 2.999ን ብናስገባ የምናገኘው አንድ ነው። አቅጣጫ ቀይረን ከ3 በላይ የሆነ ቅርብ ቁጥር 3.00001ን ብናስገባ የምናገኘው አንድ ነው። ይሄ ማለት ግራፋችንን ልክ ቅድም ሰውየውን ወደ ገደሉ በጣም እንዳስጠጋ ነው ግራፋችንን ወደ 3 እስከ 2.9999 እያለን ማስጠጋት እንችላለን ማለት ነው። ስለዚህ ግራፉን ስንሰራ እስከ 3 ድረስ እናሰምርና እዚች ጋር ገደል ነገር በክብ ቅርጽ እንሰራለን። ከዛ ግራፋችንን እንቀጥላለን። ስለዚህ በተለያዩ መጽሐፍት ላይ በግራፎች ላይ እንዲህ አይነት ክብ ቅርጽ ያላቸውን ነገሮች ስታዩ ፈንክሽናችን እዛ ጋር ሊሚቴሽን አለው ማለት ነው። ስለዚህ የቀደሙ ሰውዬ በግራፋችን ላይ ቢጓዝ ልክ 3 ላይ ሲደርስ እንደዚህ ይወድቃል እንደማለት ነው። ሌላው በኢኩዌሽናችን ላይ የምናየው ሊሚት አስ ኤክስ አፕሮችስ 3 ብለን 3ን በኔጋቲቭ እና በፖዚቲቭ እንገልጻለን። እነዚህ የኔጋቲቭ እና የፖዚቲቭ ሳይኖች የሚነግሩን ሊሚታችንን አፕሮች ስለምናደርግበት ዳይሬክሽን ወይንም አቅጣጫ ነው። ይሄ ማለት 3ን በፖዚቲቭ ስንገልጻት ወደ 3 እየተጠጋን ያለነው በዚህ አቅጣጫ ሲሆን 2.9 2.99 2.999 እያልን ነው ማለት ነው ወደ 3 የምንሄደው። ኔጋቲቭ ሳይን ደግሞ የምታሳየን ወደ 3 የምንሄደው 3.01 3.001 3.001 እያልን በዚህኛው አቅጣጫ ነው ወደ ሊሚታችን የምንሄደው ማለት ነው። ይህ የሊሚት ሐሳብ ግልጽ ከሆነልን አሁን ስለ ካልኩለስ መነጋገር እንችላለን። ስለ ካልኩለስ ለመነጋገር ወደ ኋላ ወደ 17ኛው ክፍለ ዘመን ልመልሳችሁ፣ ወደ ሰር አይዛክ ኒውተን ዘመን ማለት ነው። መቼስ ኒውተን የአፕል ዛፍ ስር ቁጭ ብሎ አፕሏ ወደቀች፣ ከዛም አፕሏን ምን ጣላት ብሎ ሲያስብ የግራቪቲን ሐሳብ አመጣ የሚለውን ታሪክ ታውቁታላችሁ። በወቅቱ ኒውተን በፊዚክስ ውስጥ የተለያዩ የሞሽን ወይንም የእንቅስቃሴ አይነቶችን የሚያጠናበት ጊዜ ነበር። በተለይ ማቴማቲካል ፕሪንሲፕልስ ኦፍ ናቹራል ፊሎሶፊ በሚለው ጽሑፉ ስለ ሞሽን ህጎች ጽፎ ነበር።
ግራቪቲ እንዴት እንቅስቃሴን አፌክት እንደሚያደርግ ማስ ወይንም ክብደት ጋር ያለውንም ትስስር ሲያጠና ነበር። ለምሳሌ ወረቀትን አየር ላይ ብትለቁት እንቅስቃሴው የዚህ አይነት ሲሆን ክብደት ያለው ነገር አየር ላይ ብትለቁ ግን እንቅስቃሴው የዚህ አይነት ይሆናል። እንደዚህ አይነት ክስተቶችን የገለጸባቸው ፎርሙላዎችም ነበሩት። የእንቅስቃሴ አይነቶች ኮምፕሌክስ መሆን ግን ካልኩለስን እንዲፈጥር አስገደደው። በሌላ በኩል ካልኩለስ የተፈጠረው በጋትፍሪድ ዊሊያም ሌብኒዝ ነው የሚሉም አሉ። ለማንኛውም የተለያዩ የፊዚክስ እንቅስቃሴ ሐሳቦች የተመሰረቱት በካልኩለስ ላይ ነው። ለዛሬ ካልኩለስ ሐሳቦች የዴሪቬቲቭ እና ኢንተግሬሽን ዋና ዋና ሐሳቦችን ሐሳቦቹን በደንብ ለመረዳት አንድ ምሳሌ መጀመሪያ ልስጣችሁ። እዚህ መንገድ ላይ አንድ መኪና መጀመሪያ በ1 ሜትር ፐር ሰከንድ እየሄደ ከዛም ፍጥነቱን ጨምሮ በ2 ሜትር ፐር ሰከንድ ቢጓዝ ከዛ እንደገና ፍጥነቱን ጨምሮ በ3 ሜትር ፐር ሰከንድ ቢጓዝ ይህንን የመኪና እንቅስቃሴ በግራፍ ብንገልጸው ይህ የዋይ ሳይድ ቬሎሲቲን የሚገልጽ ቢሆን የኤክስ ሳይድ ታይምን የሚገልጽ ቢሆን በመጀመሪያ ደቂቃ 1 ሜትር ፐር ሰከንድ ሲጓዝ ነበረ፣ በሁለተኛው ደቂቃ 2 ሜትር ፐር ሰከንድ ሲጓዝ ነበረ፣ በሶስተኛው ደቂቃ 3 ሜትር ፐር ሰከንድ ሲጓዝ ነበረ። ስለዚህ ግራፋችን ይሄ ይሆናል ማለት ነው። ይህን ግራፍ በማየት ብቻ የመኪናው ቬሎሲቲ የሄደበትን ታይም፣ በግራፉ ስሎፕ ደግሞ የመኪናውን አክሰለሬሽን፣ በግራፉ ኤሪያ ደግሞ የሄደውን ዲስታንስ ማወቅ እንችላለን። የግራፉ ስሎፕ ዝቅ ሲል አክሰለሬሽን ይቀንሳል፣ ከፍ ሲል አክሰለሬሽን ይጨምራል። ለምሳሌ የዚህን መኪና ስሎፕ ካልኩሌት ማድረግ ብንፈልግ ግራፉ ቀጥ ያለ በመሆኑ ከግራፋችን የፈለግናቸውን 2 ነጥቦችን እንመርጣለን። ለምሳሌ 1 1 እና 3 3ን ብንመርጥ እናንተ የፈለጋችሁትን መምረጥ ትችላላችሁ። የስሎፕ ፎርሙላ y2 y1 ኦቨር x2 x1 ስለሆነ 3 ሲቀነስ 1 ኦቨር 3 ሲቀነስ 1 ይሆናል። ይሄ ደግሞ 1 ሜትር ፐር ሰከንድ ስኩዌር የሚል ውጤት ይሰጠናል። ይህ አክሰለሬሽናችን ነው። ቀደም እንዳለው ከ1 ወደ 2 ከ2 ወደ 3 ሜትር ፐር ሰከንድ በ1 ሜትር ፐር ሰከንድ መኪናው አክሰለሬት እያደረገ እንደሆነ ይነግረናል። በሌላ በኩል የግራፉ ኤሪያ ዲስታንስን ይነግረናል። የዚህ ግራፍ ኤሪያ ትሪያንግል ነው። ስለዚህ የግራፉን ኤሪያ በቀላሉ ለማግኘት የትሪያንግልን ኤሪያ ፎርሙላ መጠቀም እንችላለን ማለት ነው። የትሪያንግል ፎርሙላ a = 1/2 8 ታይምስ ቤዝ በመሆኑ የግራፉን ትሪያንግል ቁመትና ቤዝ 3 በመሆኑ ካልኩሌሽኑን ስንሰራ 4.5 ሜትር የሚል ውጤት እናገኛለን። ይህ ዲስታንስ ይሆናል ማለት ነው። እንደምታዩት አክሰለሬሽን ሲጨምር ወይንም ሲቀንስ ዲስታንስም አፌክትድ ይሆናል። ግን ግራፋችን እንደዚህ አይነት ቢሆንስ? እንደዚህ አይነት ሲሆን መስመሩ ቀጥ ያለ ነው። በቀላሉ ስሎፑን ካልኩሌት ማድረግ እንችላለን። ኤሪያውም ትሪያንግል ስለሆነ ኤሪያውን ካልኩሌት ማድረግ በጣም ቀላል ነው። ወደዚህ ስንመጣ ግን መስመሩ ከርቪ ነው፣ ኤሪያውም ኢሬጉላር ነው። የዚህን ጊዜ ካልኩለስን የግድ መጠቀም ይኖርብናል ማለት ነው። መኪናው በአንድ ወቅት የነበረውን አክሰለሬሽን ማወቅ ከፈለግን መጀመሪያ አክሰለሬሽኑን ማወቅ የፈለግንበትን ቦታ እንመርጣለን። እስቲኛ ይሄኛውን ቦታ እንምረጥ። ግራፋችን ከርቪ በመሆኑ ኖርማል ስሎፕን መጠቀም ስለማንችል አንድ መስመር እንደዚህ እናሰምራለን። ይሄ መስመር ቀጥ ያለ በመሆኑ የዚህን መስመር ስሎፕ መስራት አይከብደንም። ስለዚህ ይህን መስመር ግራፋችን ላይ ወዳለችው ነጥብ ቅድም እንዳየነው ሊሚታችን እስከፈቀደልን ድረስ እያስጠጋ ነው ብንሄድ የመስመሩ ስሎፕ የነጥቧን አክሰለሬሽን ይነግረናል። የስሎፕ ፎርሙላ ይሄ ሲሆን y2 y1 ቼንጂን y ስንለው x2 x1 ቼንጂን x እንለዋለን። ይቺ ምልክት ቼንጂን ወይንም ልዩነትን ለመግለጽ የምንጠቀምበት ሲሆን ዴልታ እንላታለን። ስለዚህ በሌላ አጻጻፍ ቼንጂን y ኦቨር ቼንጂን xን በዚህ መልኩ መጻፍ እንችላለን ማለት ነው። የዴሪቬሽን ኖቴሽንም የመጣው ከዚህ ነው። ስለዚህ በዴሪቬቲቭ እንደ አክሰለሬሽን ያሉ ሬት ኦፍ ቼንጆችን ማግኘት እንችላለን ማለት ነው። የዚህን ግራፍ ኤሪያስ እንዴት እናገኛለን? በዚህ ምሳሌ ዲስታንስ ማለት ነው። ለምሳሌ እዚህ ግራፍ ውስጥ የተለያዩ ሬክታንግሎች ብንደረድር ሙሉ ግራፉን አይሞሉትም፣ ክፍት ቦታዎች ይኖራሉ። ሬክታንግሉን ቀጠን ብናደርጋቸው ትንሽ ይሻላል። አሁንም በዛ አድርገን ቀጠን ብናደርጋቸው ቅርጹን ሙሉ ለሙሉ ኤሪያ ከቨር ያደርጋሉ። በሬክታንግሎቹ መካከል ያለውን የርቀት ሊሚት ወደ 0 እያስጠጋ ነው ስንሄድ የግራፉን ቅርጽ እየያዙ ይመጣሉ። ይሄ ማለት የእያንዳንዱ ሬክታንግል ኤሪያ ቢደመር የግራፋችንን ኤሪያ ይሰጠናል ማለት ነው። ይሄ ምን ማለት ነው? የግራፋችንን ኤሪያ ለማግኘት የሬክታንግሎቹን ኤሪያ ኢንተግሬት እናደርጋለን ማለት ነው። የሙሉ ግራፉን ኤሪያ ማወቅ ከፈለግን ኢንተግሬት የምናደርገው ወይንም ሰም የምናደርገው የምንደምረው። በነገራችን ላይ ይቺ የኢንተግሬሽን ምልክት የመጣችው ሰም ከሚለው ቃል ኤስን ስንለጥጣት ያገኘነው ነው። የሙሉ ግራፉን ኤሪያ ማወቅ ከፈለግን ኢንተግሬት የምናደርገው ከ0 እስከ 3 ያለውን ኤሪያ ስለሆነ እንዲህ አድርገን የኢንተግሬሽን ሳይን እንጽፋለን ማለት ነው። ለማንኛውም በአጭሩም ቢሆን በካልኩለስ ውስጥ ያሉት ዋና ዋና ሐሳቦች እነዚህ ናቸው።